الله كتلاله يجنة من قدو تسمامه سلالن مككر موددو كالله وجلل الله يلب يفطرن للا قرآن يله طلعت شال مكرن ፈጣሪ በነብዩ ሕጉም አንድ ሆኖ ሙስሊም በማን ትእዛዝ ይለያይ ተቃርኖ የመዋደድ ሥርዓት በእስልምና ሚዛን ግድ ይለናልና ባኮ እንዲገዛን ቤተሰብ ጎረቤት የአገር ልጅ እያለ የነብዩ ፈለግ አኗኗር ስላለ እንኳን ለሰለመው ላመነው ይቅርና ለአላህ ፍጡር ሁሉ ግድ ይላል ትሕትና ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ታዲያ የሰለምነው ያመነው እኛኛ ለሰው ዘር በሙሉ ተብለን ኸይረኛ ልባችን ተሳስሮ በአላህ ገመድ ብቻ ከሚዋደደው ሀቅ ዞሮ በጥላቻ ከአላህ የትእዛዝ ቃል በሚርቅ እሳቤው እንዴት ወገን ይለይ በየግንዛቤው ከቁርአን ከሐዲስ ካቁ ከራቁ ሰልመዋል አምነዋል ላያስብለን ሐቁ በቀብር ተጠያቂ ሟችነንና ኃላፊ ከአክበራ ከሰልፍ ከሆን ተሰላፊ ሰው ወደን ካበለቅ በእውቀቱ ደረጃ ለአላህ መስለማችን ምን ሊገኝ ማስረጃ ውዴታ እስከ ጀነት 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 አንዱ አላህን ብቻ በሚል ካመኑ በነቢይ ሙሐመድ ፈለግ ከወሰኑ አንድ ሆኖ ነው እንጂ እየጠነከሩ ከአዱንያ የሚሰራው የጀነት ሀገሩ ተበታትነውማ ፍቅር እያደቀቁ እንኳንስ ለጀነት ለቀብርም አይበቁ ሲራጠል ሙስተቂም የሚባለው መንገድ መተሳሰሩ ነው በአላህ ትእዛዝ ገመድ በሱረቱል ኢምራን ቀድሞ አስጠንቅቆታል ይህንን ሂዳያ በቁርአን ገልጾታል ቀጥ ያለውን መንገድ ታዲያ ስንጠይቀው በዋደዳችን ላይ መሆኑን እንወቀው ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ከቀብር ጥያቄ ቀዳሚው ፈተና ወንድምቶች ማናቸው ነውና ሙስሊም ሙስሊማቱ ሙእሚን ሙእሚናቱ በሚል ሁሉ መግለጽ ነው እንጂ ኩራቱ የዛሬው ጥላቻ የሚያፈራርቀን ለያይተን ስም መጥቀስ ነገ ያዛልቀን ሰው ለእስልምና እውቀት በሚጥረው ጥረት
አላህ ካጠበበው ካሰፋው ደረት የሰው ግንዛቤው የማስተንተን አቅም ያንዱ ቁንስል ሆኖ ያንዱ እጅግ ቢመጥቅም አላህን ነው እንጂ ዋና አስተማሪውን ሙስሊም አያመልክም ፍጡር ተማሪውን የአላህ የነቢይ ቃል እያረጋገጡ ከቁርአን ከሐዲስ ካልተያዘ ጭርቶ መች እንዲህ ነውና ከእስላም እየወጡ ነፍስያ በማምለክ መዋደድ እያጡ ከአላህ ትእዛዝ ወጥተው ሙስሊም እየለዩ በጸብ ልብ ጀነትን ቢመኙ አይገበዩ ውዴታ እስከ ጀነት 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 አላህ በቁርአኑ ደጋግሞ ውዴታ ገድ አድርጎ ለሚያደርሰው ሰልሞ አንድ ሆናችሁ ግቡ ጀነትን ተብሎ ለጀሃነም ነው ወይ ጉዞ ተከፋፍሎ አንድ ሆናችሁ ግቡ ጀነትን ተብሎ ለጀሃነም ነው ወይ ጉዞ ተከፋፍሎ ውዴታ እስከ ጀነት 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 ውዴታ እስከ